ከውስንነት ውጣ፣ ከውስንነት ውጣ። እንዲሁ በባዶ ሜዳ መፍራትህን አቁም። ፍርሃት ባይኖር ምን አይነት ህይወት እኖር ነበር ብለህ ራስን ጠይቅ። በጣም የሚገርም ያለ ፍርሃት ህይወት ቀላልና አሰልቺ ናት። ከፍርሃት ጋር ግን በከባድ ጀብድ የተሞላች ነች። እነዛ ከፍርሃታቸው በላይ የሆኑ ሰዎች ልበ ሙሉዎች ናቸው። ራስ መተማመናቸው በየጊዜው ይጨምራል። በሁኔታዎች አይገደቡም። ከትናንትናና ካሁን የላቀ ስፍራ ላይ መድረስ እንደሚችሉ በደንብ አድርገው ያምናሉ። እምነት ከፊት ለፊታቸው የተደቀነባቸውን አደጋ የሚያልፉበት ሁነኛ መሳሪያቸው ነው። ከመታሰራቸው በፊት የእስራታቸውን መፍቻ ምን እንደሆነ ጠንቅቀው ያውቃሉ። በፍርሃት በስጋትና በጭንቀትና በውስንነት ዓለም ውስጥ ከሆንክ ማድረግ የሚጠበቅብህ አንድ ነገር ብቻ ነው። ለእያንዳንዳቸው ያለህን አመለካከት አስተካክል። የምትፈራው ለምንድን ነው? የምትሰጋው ምን እንዳይመጣብህ ነው? ተጨንቀ የምታገኘው ወይም የምታተርፈው ነገር ምንድን ነው? ከውስንነት ብትወጣ ምን የሚፈጠር ይመስላል? እያንዳንዱ ጥያቄ ተገቢውን ምላሽ ባዘጋጀ ቁጥር የአመለካከት ለውጥህን በደንብ አድርገህ ታስተውላለህ።